ግን አይታይም እንደደከመኝ አይታይም። ለብሽ እስኪስታ አይታይም እንደደከመኝ። የነገ ተስፋዋን ሞራሏን ቅስሟን ከሰው የበታች የሚያደርግ ስድብ በዚህ ልኩ ተሳድቦ ሊሰጡ እንፈልጋለን። በሚያስፈልገው በየትኛውም እኛ ለማገዝ ነው። ምክንያቱም ይቺ ህፃን ልጅ ነገ እድሜዋን ያልጨረሰች እድገቷን ያልጨረሰች ለነገ ተስፋዋን በሚያጨልም በእንደዚህ አይነት ስድብ የነገ ህይወቷን በሚያበላሽ የነገ ተስፋዋን ሞራሏን ቅስሟን ከሰው የበታች የሚያደርግ ስድብ በዚህ ልኩ ተሳድቦ ተገቢውን ቅጣት እነዚህ ልጆች ማግኘት ያስፈልጋል። ዘረኝነት በሀዲያ ተወላጅ ኦሮሞ ተወላጅ በሚል አይደለም። ስለዚህ የኦሮሞ ማህበረሰብ ኮሚኒቲዎች እንዲነሱ ነው ናት የኔ ሀሳብ። በየትኛውም ጎን ለሞ ውድ ቤተሰብ እንግዲህ ቪዲዮ እንዳያችሁት ዋንትያ የእናትነት ጥግ ያላት በልጅነቷ የእናትነትን ወግ ያየች የተከበረችና ጀግና ሴት ናት ዋንትያ ማለት ነው። ሁሉም ሰው ዋንትያ ጎን መቆም አለበት። ምክንያቱም እነዚህ ሁሌ ልቧ እንዲሰበርና እቺ ልጅ ተሰባብራ እንድትቀመጥ የሚፈልጉ ብዙዎች አሉና ግን ደግሞ በአደባባይ ወጥተው እንደዚህ መሳደብ ጥሩ አይደለም። ግን ደግሞ ሊጠየቁ ይገባል። ይቅርታ ሊጠይቋት ይገባል። ምክንያቱም በዋንትያ አይደለም የተጀመረ። እሷ ደግሞ ወዳና ፈቅድ አይደለም እንደዚህ ነገር ውስጥ የገባችው ወይንም ደግሞ ልጅ ያመጣችው። በልጅነቷ የቤተሰብ ማጣት ብቸኝነት አስገድዷት ነው እንጂ እቺ ልጅ ማንም ሰው በልጅነት በሚማርበት ሰዓት እንደዚህ አይነት ነገር ውስጥ አይገባም። ግን ደግሞ ጎበዝ ናት፣ ጀግና ናት። በልጅነቷ ልጅ ብትወልድም በቃ የእናቶች ምን ብዬ ሊገለጻት እኔ ማርያምን ጎበዝና ጀግና ናት። ወርቃ ያልቀራች እዚህ ደረጃ የደረሰች ልጇን አንከብክባ ያሳደገች ጀግኒት ናት። ስለዚህ ምን አደረገቻቸው? ምን አጠፋች? ማንኛውም ሰው ችግር ላይ እንደሚወርቅ ችግር ላይ ወርቃለች እቺ ልጅ። ከዛም ደግሞ በብርታቷ ወደ ፊት ለፊት መታ የኢትዮጵያ ሕዝብ እናት፣ አባት፣ እህት፣ ወንድም ሆኖ ከዛ መከራና ከዛ ስቃይ እንድታልፍ አድርጓታል። የዛሬን ደግሞ ዳግመኛ ሕዝቧንና ወገኖቿን እህት ወንድሞቿን እንዳትቸግር በራሷ ቆማ እየሰራች ነው። አንዳንድ ጊዜ እኮ አምሮብን ለብሰን በቃ ልብስ ቆንጆ ልብስ ለብሰን ስንወጣ ውስጣችን ሰላም የሆነ ነው። እቺ ልጇ ሳታሳድግ ራሷን እንድታጠፋ ነው እንዴ? ምን አይነት አምሮ ቢሆን ነው ማርያምን የሷ እንባ እሷ እንደዚህ የምታለቅስ ሰው ያደርጋችሁ? ማርያምን ህይወታችሁ የተመሰቃቀለ ነው የሚሆነው። የምሬን ነው ምላችሁ። ምን ነው አቅም የላትም ጉልበት የላትም እናት አባት ጎን የለም ብላችሁ ነው እንደዚህ የምታረጓት? አረ ነውር ነው፣ ማርያምን ነውር ነው። ምንም ቢሆን እኮ እናንተም እናት አባት እህት ወንድም አላችሁ። ከእናት ነው የተወለዳችሁ። ዛሬ እኮ በስነ ስርዓትና በተግባር አግብቶ የወለደ ሰው እኮ ማለት ነው ከነ ልጁ ከነ ስንት ልጅ እየተባረረ ነው ያለ። ስንት የተከበሩ ባለትዳሮች እኮ ማለት ነው ድቃላሽን እየተባለች ነው በክብር ያገባችሁ እንኳን ማለት ነው። በዛሬ ጊዜ ስንቱ ነው የሚፋታ? ዋንትያ ብቻ አይደለችም ልጇን ብቻ የምታሳድገው። ነፍ ናቸው ባለትዳሮች ተፋተው ከነ ልጃቸው። ምን ነው ዋንትያን ህድልና የዋንትያን ኑር የሚመኝ ሰው አለ በዛሬ ሰዓት ማለት ነው። በነጻነት ነው ልጇን እያሳደገች ያለችው። ምን ነው ከስቃይና ከመከራ ከመቃጠል ምን ነው ልጄን እንዳጅጉ በዞኝ ባሳደግኩ የሚሉ ስንቱ ባለትዳሮች አሉ መሰላችሁ። ምክንያቱም ቤት ነው የሚደብቁ ወጥቶ ስለማይናገሩ ብቻ ነው እንዴ። ሰው ራሱን አጥፍተው ራሱን አንቆ ስሞት ብቻ እየየ ለምን እንላለን? እቺ ልጅ እኮ አንድ ቀን የተሰማትለት እኮ ማለት ነው ልጇ ሳታሳድግ ሆነ ነገር ልትሆን ትችላለች። ማርያም መሯታል። እንዴት እንደምታለቅስ አያችኋት? ይሰማታል። የሰው ልጅ ናት። ወደና ፈቅዳ ያደረገች አይደለም።
ጠግባ ጥጋብ የተጫወተባትና በጥጋብ ያመጣች ይመስል እንደዚህ አይነት ስድብ ማርያምን አያምርባችሁ። ጥሩ አይደለም። ሰው እኮ አለ፣ ሰው ይሰደባል፣ ምንም ችግር የለውም። ብዙ ስድቦች ይሰደባል ሰው። ግን ደግሞ ይሄ ጋጣ ወጥ ነው። እናንተም ገና አልወለዳችሁም፣ አይታወቅም፣ ወላችሁም ሊሆን ይችላል፣ አላውቅም። ግን ደግሞ በዚህ መልኩ እቺን ልጅ ማሰቃየት ምንድን ነው? ልትጠየቁ ይገባል። ባሉበት ይህን ስድብ ለምን እንደሰደቧት ማንም ሰው ሊጠይቃት ይገባል። ይሄ ዘርና ብሔርን አይወስንም። እውነቴ ነው። ማንኛውም ሰው ቢሆን ይህንን መቃወም አለበት። እቺ ልጅ የሆነ ነገር ብትሆን አንድ ነገር ብትሆን ወይኔ ማለታችሁ አይቀርም። ከጎኗ ልንቆም ይገባል፣ ማንኛችንም ማለት ነው። ምናልባት ዋንትያ ላይ ዛሬ የደረሰ ነገ በሌላ ሰው እንደማይደርስ ዋስትና ምንድን ነው? ዛሬ ለመዳፍ ዛሬ የተሰደቡበት አንደበታቸው ነገም ወጥቶ አንዱ ላይ ይከፍታሉ። ምናልባት ቀጣይ ሌላኛውን አዘጋጅቶ ሊሆን ይችላል። ዋንትያዬ የኔ ጀግና፣ የኔ ጉበዝ፣ ማርያምን አንቺ ጀግና ነሽ፣ ጀግና እናት ነሽ። በልጅነትሽ ከአቅምሽ በላይ ኑሮን የተሸከምሽ መከራን የቻልሽ ልጅ ነሽ። እውነት በጣም ነው። እስኪ ትልቅ ሆናችሁ እንኳን ማለት ነው ማርያምን አግብታችሁ ትዳር ይዛችሁ ልጆች ይዛችሁ ልጆች ወልዳችሁ እስቲ የቤተሰብ ናፍቆቱ እንኳን እንዴት እንደሚያደርግ አይታችሁ ታውቃላችሁ? ስለዚህ አይዞሽ የኔ ጀግና፣ ያልፋል የማያልፍ ነገር